እንደምትመለከቷት በጥቁር አንበሳ ለ7 ወር ያክል ስትታከም ክትትል ስታደርግ ቆይታለች። ከዛ አሁን በስተመጨረሻ 2 ኩላሊቶችሽ መስራት አቁሟል ተብላለች እና ንብረቷን ያላትን ነገር ሽጣን የታከመችው እና ውጪ ሄዶ የመታከምም ሆነ አገር ውስጥም እስከ ዳያሊሲስ ወይም መጥበት የማድረግ አቅም ስለሌለ እንድትረዱን የኢትዮጵያን ሕዝብ እንጠይቃለን። ትንሽም ትልቅም ሳትሉ ያቅማችሁን ያክል ከላይ ባለው የቡክ ቁጥር እንድታስገቡልን እንድትረዱልን። እስከዛሬ ኢትዮጵያውያኖች ተረዳርተን እንዳሳከማችሁ እሷን መረዳታችሁ እንድታሳክሟት በምታምኑት እምነት ጠይቃቸዋለሁ እና 4 ልጆች እናት ናት። እናታችንን አድኑልን። እስላም ክርስቲያን ለሁሉም ሙስሊማታት እንደ ህዝብ የተባለ ሃይማኖት አይለይም። በእናንተ አይድረስባችሁ፣ በእኔ የደረሰ እናንተ እንዳይደርስባችሁ። የ4 ልጅ እናት ነኝ። እንዲሁ ቀረሁኝ ሜዳ ላይ። እባካችሁ ድረሱልኝ፣ እባካችሁ ድረሱልኝ።